ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ እንግዲህ እንደተለመደው በጣም አሳዛኝ ዜና ይዤላችሁ መጥቻለሁ። ብዙ ጊዜ ማለት ነው የሆነ ነገር ትንም ሲላቸው ሰራተኛ ነው የሚሉት። ትን እንኳን ሲላቸው እንቅፋት ሲመጣቸው ሰራተኛ ሰራተኛ ሰራተኛ። እኛ ልንሰራ ነው የወጣነው እንጂ ሰው ልንገድል አልወጣን። እነሱ እግር ስር የጣለን ድህነታችን ነው። እነሱ እንደሚሉት ነፍሰ ገዳይ ሆነን አይደለም። ሰው መግደል ከፈለግን በሀገራችን ላይ መግደል እንችላለን። ግን የወጣነው ለእንጀራ ነው። ከኛ ስር ብዙ የምናስተዳድረው ሰዎች በብዛት ቤተሰብ የሚያስተዳድሩ ልጆች የሚያስተዳድሩ እናት አባት የሚያስተዳድሩ ለማስተዳደር ብለን የወጣ ነው እንጂ ሰው የመግደል ሱስ ኖሮብን ወይንም ደግሞ ሰው የመግደል ወይንም ሰው ለማጥፋት ሀሳብ ኖሮን አይደለም ከሀገር የወጣ ነው። እና እቺ ሴትዮ እኔ ካየዋት ጀምሮ ከሙሰልሰሏ ጀምሮ አልወዳትም፣ ጥሎብኝ ማለት ነው። ለምን እንደማልወዳት ታውቃላችሁ? በጣም የሰራተኛ ንቀት አለባት። የትም ቦታ ቃለ መጠየቅ ስትደረግ ስለ ሰራተኛ ሳታወራ ያለፈችበት ቃለ መጠየቅ የለም። አብሶ ጥቁር ሰራተኛ አልወድም። ካልወደደች ለምን አመጣቻት? ካልወደደች ለምን ከሀገሯ አወጣቻት? እች ልጅ የመጣችው በቪዛ ነው ወይ? ከዚህ አላገኘቻትም፣ ከምትሰራበት አላገኘቻትም። ከሀገሯ ከካናዳ ከኬንያ ከየትና ከኢትዮጵያ የሚያመጡን እኮ ፈልገውን ነው እንጂ ፈልገናቸው አይደለም። ግን እች ልጅ ደግሞ እውነት ገላ እንኳን ቢሆን ማለት ነው፣ እውነት ገላ ቢሆን የሴትዮዋ ስራ ያናድዳል። የሴትዮዋ ንግግር ያናድዳል። ሰራተኛ 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 ሰራተኛ። እኔማ ተኝታም ስለ ሰራተኛ ሳታወራ ራሱ ትቀራለች ብዬ አላስብም። እና ብዙ ጊዜ ልብ ብላችሁ አይታችሁ ከሆነ የእሷ ቃለ መጠየቅ ቦታ ብትፈልጉ ስለ ሰራተኛ ያላወራችበት ፓርቲ የለም። ስለ ጥቋቁሮች ያላወራችበት ፓርቲ። ይሄ እኮ የሁላችንም የአንድ ሰው አንድ ፈጣሪን የፈጠረን አንድ ነው ፍጥረታችን። ግን ምን ሆነ? እነሱ ባለ ገንዘብ፣ እኛ ደግሞ ደሃ ሆነና ተፈጠረን። ልዩነታችን እዚህ ጋር ብቻ ነው እንጂ ሁሉም ያላ ፍጥረት ነው። ማንም ከማንም የተለየ ወይ ደግሞ እነዚህን ጥቋቁሮች ሰው አልፈጠራቸውም። ወይንም ደግሞ እሷ እንደምታስበው ወይንም ደግሞ በዙሪያዎቿ ያሉት እንደሚያስቡት እኛ ያላ ፍጥረት ሳንሆን ቀርተን አይደለም። ሁላችንም የሱ ፍጥረት ነን። ግን ደግሞ ከፍ ዝቅ አድርጎ ፈጠረን። እነሱን የበላይ እኛን የበታች አድርጎ ፈጠረን። ይሄ ደግሞ እኛ ፈልገን ወይ ደግሞ እኛ ወደን አይደለም። ባለን ነገር ላይ እያመሰገንን እየኖርን ነው። ለምን ይነኩናል? እኔ እኮ አሁን ትንም ስላቸው ሰራተኛ ሳይሉ ኧረ ትንማ ካላሰሱማ ይገላቸዋል። ምናልባት እንኳን እንቅፋት ሲመታቸው ሰራተኛ ሳይሉ ራሱ የሚያልፉ አይመስለኝም። ለምን ይሄን ሀልኛ ምን አደረግን? የእነሱን ቆሻሻ ከማፈስ ወስጂ፣ የእነሱን ቤት ከመጥረግ ወዲህ፣ የእነሱን ሰው ከማድረግ ወዲህ ምን አደረግናቸው? እርግጥ ቢከፍሉንም በጉልበታችን ሰርተን ነው። ሳንሰራ አይከፍሉንም። ማንኛውም ሰው ሳይሰራ ሳይደክም ብር ተሰጥቶት አያውቅም። ተሰጥቶትም አይሰጠውምም። ስንት ላባችንን ጠብ አድርገን ከቀን እስከ ማታ እየሮጥን ነው የሚሰጡን። እነሱ አሉ ከሶፋ ሶፋ እየተገላበጡ ከአንዱ ወንበር አንዱ ወንበር እየተገላበጡ የሚኖሩ። እኛና እነሱን ምን እኩል አደረጋች? አልሞሄም እኔ በጣም ነው የተናደድኩት። እናንተም እንደተናደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሼር፣ ላይክ፣ ሰብስክራይብ፣ ኮመንት ሁሉንም እንዳትረሱ። የሁል ጊዜ ድጋፋችሁ አይለየን እና መልካሙን ሁሉ ተመኘውላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ